መንገድ ዳር ሆናችሁ አየር እየወሰዳችሁ መመገብ የምትፈልጉ ከሆነ አሊያም ደግሞ የፈጠነ ምግባችሁን ቴክ አዌይ አድርጋችሁ ሄዳችሁ መመገብ የምትፈልጉ ከሆነ ዛሬ የተገኘሁት ፍራይዴይ ፉድ ትራክ ጋር ነው። እንግዲህ በሱ ፉድ ትራክ ውስጥ የሚገኙትን የምግብ አማራጭ አይነቶች፣ ዋጋቸውን፣ አድራሻውን እንደዚህም ደግሞ በምን መልኩ ይበሰላሉ የሚለውን ውስጥ ድረስ ገብቼ ከሱ ጋር እያበሰልኩ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነህ? አለን እንግዲህ ለተመልካቾች መንገድ ዳር አረፍ ብለው አየር እየወሰዱ መመገብ ከፈለጉ አሊያም ደግሞ አስቸኳይ ለመመገብ ከፈለጉ አስቸኳይ ምግብ ፒክ አድርገው መሄድ የሚፈልጉ ከሆነ ፍራይዴይ ምርጫቸው አድርጉ። ፍራይዴይ የቺፕስ ቀን ማለት ነው። እሺ ምርጫቸው አድርጉ ብዬ ነው ዳንተ ብቅ ያልኩት። እሺ ደስ ይለኛል። እንደምትገኙ ምን አይነት ምግብ አለ፣ ዋጋው ምን ያህል ነው በደንብ ትነግረናለህ። እሺ መጀመሪያ ስሜ ሰናይ ይባላል። ያለን ምግብ ወይ ደግሞ የምንሰራው እንደምታዩ ፉድ ትራክ ሆኖ ግን እርጥብ አለን እርጥብ ስፔሻል ሆኖ ምግቦቹን ወደ ውስጥ ገብተን አዎ እሺ እዚህ ደግሞ አረፍ ብለን መብላት እንችላለን። ቦታን ገነኘው ሰሚት ሳፋሪ ሆኖ 20 ሜትር መስቀለኛ ወደ ጎላጉል ትንሽ ገባ ብለው በግራ በኩል ቅያስ ገባ ስትሉ እዛ እንገናኛለን ማለት ወደ ውስጥ ልግባና ስራ እንዳላስፈታ ይቻላል ካስተመር ደግሞ የጠበቅ ነው። እሺ እንግዲህ ሽርጤን አድርጌያለሁ። በጣም ይሄንም አድርጌያለሁ ላለማበላሸት። ጓንቲ ደግሞ ግላብ ደግሞ ያስፈልገናል ንጽህና መጠበቅ ስላለ። ብዙ ጊዜ የመንገድ ላይ ምግቦች የሚታሙት በጽዳት እና አንተ ጋር እንደሚታየኝ ደግሞ በደንብ ጥንቁቅ ነህ። በጣም አሪፍ። ቴንክ ዩ። ምን ኦርደር አለ? ምን እየሰራህ ነበር? ኦርደር ያለን መጀመሪያ የምንሰራው ወይ የምናየው ነገር ካለ እርጥብ ነው። እርጥብ በተለየ መልኩ የሆነ ምስጢር የሆነ ሶስ አለው። የዚህ የቤታችን ማለት ልየት የሚለው ራሳችን እዚህ አይነገርም ማለት ነው ስራ ስለሆነ። መጀመሪያ የምንሰራው ነገር ላይክ ፍሬንች ክሪፕስ የሚባል ነገር አለ። ይሄ ደረቅ ያለ ማለት እርጥብ ያለ ነገር አለው፣ ግን ደረቅ ያለ ሆኖ በጣም ሶስ የሚገባው ቅመሞች አሉ። ለሱ ተብሎ የሚሰሩት ስፔሻል እርጥብ ደግሞ አለ። በእንቁላል ሆኖ የሚሰራ የፎርኖ ነገር አለ። እንቁላሉ በጣም የሚያምር ነው። ወደ ስራችን ማለት ነው። አሁን እርጥብ ነው ያለ። ቶስት ደግሞ አለ። እዚህ ደግሞ አንድ ያለቀ ነው። ካቻብ የቀረው እሺ አንተ ቺፕስህን እየጠበቅክ በዚህ ለፍና እሺ ሁሉ ቺፕስ ነው የምታደርጉት ላንድርታ? አዎ አይከስርም። ምንድነው ሰብሰብ ነገር ላደርጋ ለመብላት ቢመች። አሁን መጀመሪያ ግን እንደዚህ ብታርጊው ካቻብ ማድረግ ስላለብን ኦኬ ትንሽ ከፈት እናድርገው። ከፈት ቢል ደግሞ ካቻፕ ከላይ ተደርጎ ነው የሚሰጣው። ከላይ ተደርጎ ካቻፕ ስለሚወዱ አብዛኛው ደንበኛ ደግሞ ራስም ያደርግና ለመብላት ምቹ ይሆናል። በጣም ጣፋጭ ነገር ይሆናል ማለት ነው። እንደምታይ ነው ማለት ነው። እዛ ደግሞ ሳህን አለ ለሱ ተብሎ እዚህ ቁጭ ብለው መብላት የሚፈልጉ ከሆነ እንግዲህ አብዛኛው እንደዛ ነገር ነው። እዚህ ቁጭ ብሎ ነው የሚበሉት እንደምታይ ማለት ነው። በጣም ጥሩ ወሰድ ይችላል። ደርሷል። አኔ ስመጣ እንዲነስራው ቀልጠፍ የሚለው ፈጠን ይላል። ድንች ናውጣና እንጠብሳለን ማለት ነው። እዚህ የጠበስን የሚቃመም ነገር አለው። አሳይሻለሁ። ከተህ ነው የምታዘጋጀው? ይዘጋጃል። ደስ የሚለው ደግሞ ከታች እንደሚታየኝ ድንቹ እንዳይጠቁር በውሃ አድርገህ ስለሚጠቁር በውሃ ራሱ ደግሞ አንድ አይነት ሳይዝ ነው ያለው። የዚህ ምልሽ እዚህ ማሽን አለው የሱ አንድ አይነት ሳይዝ ከተፈው። ስለዚህ አንድ አይነት ነው የሚበስለው። ሲበስል እኔ እንግዲህ ፍራይዴይን ሳየው በጣም የወደድኩት ምኑን ነው? አንድ መኪና ላይ መሆኑን ነው። ሁለተኛ ደግሞ መኪና ላይ የሁሉ ነገር መሰራቱ። እቺ መኪና ምን አላት እስቲ ንገረኝ። አብዛኛው የምንሰራው ኢታሊያን ስታይል ነው። ኢታሊያን ስታይል ማለት ቶስት ሆኖ በቢፍ አለው፣ ቺዝ አለው፣ ቺክን አለው። ማዮኔዝ ደግሞ ቀባ እናድርገዋለን። ትንሽ ውሃ ይስበትና ማዮኔዝ ቀባ ካቻፕ አለው። የራሱ ደግሞ
የሚያቃጥል ሶስ አለው ማለት ነው። በሱ ነው የሚሰራው። ሶ ሐሳቤ ምንድነው እኔ ጠየቅኩ። እዚህ መኪና ላይ እንደሚታየኝ የድንች መጥበሻ ማሽን አለ፣ ቶስተር አለ፣ ሌላ ምን አለ? እንዲሁም ደግሞ እንደዚህ ለመስራት እንዴት ተነሳሳ? እንዴት ሐሳቡ መጣል? ሲጀምር መጀመሪያው እዚህ ሰፈር የሚታወቀው በቺፕስ ነው። ቺፕስ እስከ 2 ዓመት ሰርቻለሁ አስፋልት ጋር ማለት ነው። መኪና ነው ወይስ? አይደለም የሆነ ቴብል ነገር አለ እዛ ወጣቤ አስፋልት ጋር የሰራው ነበር ማለት ነው። ብዙ ቦታ የተለመደው እንደዚህ አይነት ብዙ ካስተመር አለኝ ማለት ነው። እዚህ ሰፈር በቺፕስ ነው የሚታወቀው። አሁን ደግሞ አዲስ ምግቦች ይዤ ነው የመጣው። ትንሽ እንደሚመችሽ ትንሽ እናቅርብልሽ። ወደዚህ መኪና እንዴት መጣ? መንገድ ላይ ቺፕስ ከመሸጥ ሌላ ስራ ተጨማሪ ስራ ኦቨርታይም አለኝ። የቀን ስራዬ ሌላ ነው። የሶፋ እጥበት አለኝ። እዛ ነው የሚሰራው። ከሱ በኋላ ነው የሚሸጥ። ከ9 ሰዓት ጀምሮ እዚህ የምመጣው ማለት ነው። ስለዚህ ከቺፕስ መንገድ ላይ መጥበስ ነው በመኪና ባረገውስ? በመኪና ቢሆን በጣም እዚህ መኪና ላይ ምን አለ? እቃ እንደ ማሽኖች በቋሚነት አስተካክለህ ነው እየሰራ ያለው ይሄን ስራ? እንደምታዩ ስራው ብዙ ጊዜ እስከ ትንሽ ነው የሰራነው። ረጅም ጊዜ አይደለም። እስከ 5 ወር ምናምን ማለት ነው። 5 ወር ሆነ። ምን እቃ ሟላህ በ5 ወር? ይሄ የቺፕስ እንደምታይሽ 2 ማሽን የቺፕስ አለኝ። የመክተፊያ ማሽኖች እዚህ እንደምታዩ አሉ። በጣም እሱ ብቻ ሳይሆን ደግሞ አንድ አይነት ሳይዝ ያለው ድንች ነው የሚከትፉት። ለመብሰል ደግሞ በጣም ነው የሚመች ማለት ነው። በጣም ጣፋጭ ያደርገዋል ማለት ነው። ሌላ ደግሞ ቶስተር አለው። ቶስተር ደግሞ እንደምታዩ 2 አይነት ብዙ አልተለመደም ግን አለው። በቺፕስ አንዳንዴ ደግሞ ሞተሬላ ነው የሚሰራው። ይሄ በጣም ምርጥ የሆነ ምግብ ነው። ቶስት አደራረጉ እናያለን። በጣም ጥንቃቄ የሚፈልግ ስራ ነው ማለት ነው። በርገር ቤት ራሱ በዚህ ልክ አይደራጅም። አንተ በደንብ ተደራጅተህ ሁሉንም እቃ ሟልተህ ነው እየሰራ ያለው። በጣም ደስ ይላል። በደንብ አደቀኩት አይደለም ትንሽ በደንብ ይድቀቅ። ትንሽ እናሳይሽና ከዛ እንትን እናደርጋለን ማለት ነው። ትንሽ ሰብሰብ አድርገን ካስተመር የቆም ስላለ በጣም እንደዛ ሊቀላቀል ነው ማለት ነው። ለመቃመም ሰው ኦርደር የሚያደርገው እርጥብ ነው። ብዙ ሰው ኦርደር የሚያደርገው እርጥብ ነው አለ። ደግሞ ብዙ ሰው አለ። እኩል ነው ግን እዚህ ቦታ ስላለ ቶስት አሉ። ቶስት የሚበሉት ብዙ ሰው ነው ያሉ። የእርጥብ ዋጋ ስንት ነው? የእርጥብ ዋጋ በጣም ፌር ነው። 100 ብር ነው የምንለው። 100 ብር። አዎ መቅሰሳቸውን ለራትም ይሆናል። ሆድ ሞላ ስለሚያደርግ ዝቅ ብለው እንደምታዩ ደግሞ ወፈር ያለ ነው። የባህል በርገር ነው የምንለው። በሱ ስም ነው የምንጠራው። አብዛኛው እርጥብ ብለው አይደለም የሚጠሩት። የባህል በርገር እንላለን። እንደምታዩ ነው። ቶስተርስ ቢፈልጉ ከሆነ ምን አይነት ቶስተር አማራጭ አለ? ዋጋው ስንት ብር ነው? ቶስተር ትልቅ ቶስተር አለ። እሱ ያሰብኩ ነው ለመግዛት እስከ 65 ሺህ ይደርሳል ማለት ነው። እሱ ብቻ ሳይሆን ደግሞ ሀትዶግ የሚባል ምግብ አለ። የአሜሪካን ስታይል በግሪል የሚሰራ በከሰል ማለት ነው። እሱ ደግሞ የመጣ ነው እንትን የገዛው ነው ያለው። ስለዚህ የሰፋ ነው ማለት ነው ስራው። ቢፍ አለ። ምን አማራጭ አለ ከቢፍ ውጪ? ከቢፍ ውጪ ለጊዜው ምንም ራብ ልንጀምር ነው። ይሄ ምግብ የተጀመረ ነው ያለው። ነገ ወዲያ አዲስ እንጀምራለን። የስራ ነገር እስካሁን እስከ 4 ሰው ውስጥ ምግብ አለን ማለት ነው። እንደምታይ ስለዚህ የአራቱንም አይነትና ዋጋቸውን ንገረኝ። እሺ የራብ 250 ነው የምንለው። 250 ብር ማለት ነው። ቶስት ደግሞ ኖርማል አለው፣ ስፔሻል አለው። በእንቁላል ደግሞ ስላለው በእንቁላል ስፔሻል ከሆነ 250 ነው፣ እኩል ነው። ኖርማል ከሆነ ደግሞ 150፣ የ200 ደግሞ አለው። ቢፍ እና ቺዝ ቺክን ብቻ ከሆነ ስናለው ማለት ነው። 3 አማራጭ አለ። አዎ በጣም እርጥብ አንድ አይነት ነው ወይስ አይደለም? እርጥብ አለው። አሁን ትንሽ የኑሮ ውድነት ትንሽ ስለሚለው አቮካዶ ስለተወደደ እንጂ ዛሬ አቮካዶ አለመጣንም። አቮካዶ ደግሞ እንትን አለው
በአቮካዶ እንሰራለን፣ በእንቁላል ደግሞ እንሰራለን ማለት ነው። ስለዚህ በአቮካዶ ሲሆን እዛ ነው የሚቀመመው። እዚህ ነው የሚቀመመው? አዎ ራስ ነው የሚቀመመው። የሚቀመመው ሶስ ይሄ ሶስ አይደለም። ሶሱ ይገኛል ተደብቆ ነው። መደበቅ አለበት። እንደነገርከኝ ሴክሬት ሬሲፒ ነው። አዎ ይደበቅል። በእጄ ባዋህደው አይደለም? በእጄ ባዋህደው ይዳረሳል አይደለም? ይቻላል። ለሰው አይን ግን እንትን አይልም፣ ደስ አይልም። ስለዚህ ግላቭ አለሽ ግን ንጽህና አለው፣ ግን ሰው አይን ሲያይ እንትን ይላል። ትንሽ ምግብ አዘገጃጀቱ ጀምሮ ነው። እዚህ ጋር ደግሞ ዝግጅቱንም ላይቭ ስለሚያዩት ለነሱ ሃፒታይት ጥሩ በሆነ መልኩ ልክ ነሽ። እዚህ ደግሞ እንደምናየው ቅመሞች አሉ እዛ የሚገቡ። አረ ይሄ ሴክሬት አይደለም፣ ይነገራሉ። ይቻላል። ኮረሪማ አለ እዚህ ጋር እንደሚታየኝ። እዚህ ጋር ደግሞ የጥብስ ቅጠል አለ፣ ሮዝሜሪ አለ ማለት ነው። ይሄኛው ምንድነው? ሮዝሜሪ ነው። እዚህ ደግሞ ቁንዶ በርበሬ አለው ማለት ነው። ይሄኛው ይቀልቅል ነው መጠቀም። ይሄ ብዙ አይመረጥም፣ የሶስ ነው የሚመረጠው። እነዚህ ሶስቱን ነው የምናደርገው። ቁንዶ በርበሬ፣ ሮዝመሪ እና እዚህ ጋር እንደሚታይ ደግሞ ኮረሪማ። ይሄ ኮረሪማ በጣም ወዶ ቅመም ነው። ኮረሪማ በስማ ምንም ነገር ያጣፍጣል። ምርጥ ነው ደግሞ የሚገርምሽ ነገር። እሺ ኦኬ፣ ይበቃል። በዛ ትንሽ ኮረሪማ ወዳለው እንደነገር አይደለም። በቃ እሺ። ይሄ ደግሞ ሮዝሜሪ ማለት ነው። ሮዝሜሪ ሽታው ራሱ በጣም ነው እንትን ፍሬሽ ነው። በጣም ቁንዶም ትንሽ ላድርግበት። ቁንዶ ትንሽ ነው፣ ብዙ የሚያስፈልግ አይደለም። ተጠበሰ ነገር ነው እንጂ አያስፈልግ፣ ብዙ ስለማያስፈልግ። ስለዚህ እነዚህን በዚህ ነው ማዋሃድ። እነዚህ እናደርጋለን፣ ትንሽ እናደርጋለን ደግሞ ላዋህደው ወይስ የቀረ ነገር አለ? አይደለም፣ ትንሽ የቀረ ነገር አለ። እቺ ደግሞ ትንሽ ለሱ ተብሎ በኮረሪማ እንዲሰራ ሚጥሚጣ ነው ማለት ነው። ስፓይሲ ያደርገዋል። አሁን ጨርሰናል። አሁን መቃመም ነው። እስቲ ከስተመር እንዳናስጠብቅ አንድ እጅሽ ብትጠቀሚ ደስ ይላል። እጅሽ ብትጠቀሚ አይደለም፣ ሁለት እጅ ሳይሆን እንደዛ ነገር ማለት ነው። እንደዛ ብናቀሙ አየሽ። ትንሽ በስተዋል ሶሶ ግን አሪፍ ነው፣ በጣም አሪፍ ነው፣ ምርጥ ነው። እንደምታዩ ደግሞ ረጠብ ያለ ብቻ ሳይሆን ደረቅ ያለ ክሪፕስ ነገር በጣም ነው የሚያጣፍጠው። እንደዛ ነው የምንሰራው የቤታችን። ብዙ ሰው የሚወደው ደግሞ እንደዛ ነው። እዚህ የሚጠቅመው ነገር ካለ ዘይት ብዙ አይዝም። ረጠብ ካለ ዘይት አለው፣ ለሰው ደግሞ ይጎዳል፣ ለጨጓራ ከሌላ ነገር። ደረቅ ካለ ግን ዘይት የለውም፣ ዘይት ጨርሶ ነው የሚወጣው። ስለዚህ ትንሽ ነው እንትን የሚያደርግ። በጣም አሪፍ። እንግዲህ እንደነገርከኝ ቶስተር ከፈለጉ፣ ራፕ ከፈለጉ፣ ቶስት ከፈለጉ ሶስት ምግቦች በቢፍ በእንቁላል ስፔሻል ኖርማል አማራጭ አለ። እንደዚህም ደግሞ እርጥብ ከፈለጉ እርጥብም ደግሞ ሁለት አይነት አማራጭ አለ፣ በአቮካዶ በእንቁላል። በአቮካዶ ስንት ነው ያልከኝ? በአቮካዶ 150 ማለት ነው። በእንቁላል ሲሆንስ? እንቁላል ሲገባበት ደግሞ 200። ስለዚህ እነዚህ ሁሉ ምግብ አማራጮች ለስላሳ መጠጦች ከፈለጉ አረፍ ብለው መጠቀም፣ አሊያም ደግሞ በዙሪያችን እንደሚታይ ብዙ ከስተመሮችን እየጠበቁ ነው፣ አረፍ ብለው መመገብ ይችላሉ። የሚገኙበትን አድራሻ በድጋሚ መስታወስ። እሺ፣ አድራሻን ያለነው ሰሚት ሳፋሪ ነው። ሰሚት ሳፋሪ ወደ 20 ሜትር ከፊየል ቤት ወደ 20 ሜትር ስትመጣ ወደ ጎላጎል የሚወስድ በግራ በኩል እንገኛለን። ትንሽ ገባ ብለን ነው፣ ግን እዛ ብትመጡ በጣም ምርጥ የሆነ ምግብ አለን። እንደምታዩ ነው። ካስተመር ደግሞ እንደምታዩ ብዙ ወረፋ አለን ማለት ነው። ስለዚህ አቅጣጫው ከጠፋቸው ስልክህን እኔ ከዚህ ቪዲዮ ስር አስቀምጣለሁ። ደወል አድርገው የቱ ጋር ነው ብለው አንተን እንዲጠይቁ እንችላለን። ለዛም ደግሞ ቀደም ብለው ኦርደር አድርገው እንዲዘጋጅላቸው ይቻላል። ራሱ ደግሞ ደሊቨሪ አለ። እዛ አካባቢ ከሆነ ሰፈር ከሆነ ደሊቨሪ እንሰጣለን። በሳይክል አለን። ያለበት ቦታ መተን ማድረስ እንችላለን። እኛም እንግዲህ ደወል አድርገው ካንተ የመረጡት ምግብ ባሉበት እንዲያዙ ከቻሉ በአካል እንደኔ ብቅ ብለው እንዲመገቡ መልዕክቴ ነው።
ጊዜን ስለሰጠኝ ከልብ ነው የማመሰግነው። ቴንክ ዩ። መልካም ስራ እሺ አመሰግናለሁ። እሺ እናመሰግናለን። ከዚህ በኋላ ያለውን ስራውን ላግዝህና ሶስት ኦርደር ስላለ ቶስት እንስራና እቺን እንባል አድርጋት እዚህ ላይ እንቁላል አለን። በእንቁላል ነው የታዘዘው? በእንቁላል የታዘዘ ስራ አለን። መጀመሪያ እሱን እናድርግና አንድ ላይ ይሆንና ትንሽ መታ ጫው እናደርግበታለን። ትንሽ ያስፈልገዋል። እንግዲህ እኔ እርጥቡንም ቺዝ ቶስቱንም ቀምሼው ወድጄዋለሁ። በተለይ ለኔ ቺዝ ቶስቱ በጣም ቢፍ ቶስቱ በጣም አሪፍ ነው። መጣችሁ ሰናይ ጋር እንግዲህ የመረጣችሁትን ምግብ ተመገቡ። ዋጋው በጣም ተመጣጣኝ ነው። አሪፍ ቦታ ላይ ነው ያለው። በተለይ ሲኤምሲ አካባቢ ላላችሁ በጣም ቅርባችሁ ነው። ባላችሁበትም ዲሊቨሪ ያለው እንግዲህ እንደነገራችሁ አድራሻው ሰሚት 20 ሜትር አካባቢ ነው የሚገኘው። ስልኩን ከዚህ ቪዲዮ ስር አስቀምጣለሁ። ደውል አድርጋችሁ ኦርደር አድርጎ አለያም ደግሞ በአካል መጣችሁ ጊዜ ካላችሁ ሰብሰብ ብላችሁ ከቤተሰብ ጋር እዚህ መንገድ ዳር አረፍ ብላችሁ ማታ ላይ አየር እየወሰዳችሁ መመገብ ትችላላችሁ። ቸር ሰንብቱልኝ። እኔ ሰኒ ነኝ።